ማሐፀኔ ቆሰለ ጉድ ወይኔ መደለ እግዚአብሔር አምላኬ ሆይ ፈጣሪ ሆይ አንተ ይቅር በለኝ ነው የሚባለው። ምንም ማለት አልችልም። እግዚአብሔር ነው እህታችን እጇን እንያዛት። በጣም ከባድ ሲቹዌሽን ነው። እኔ እንደ ኢትዮጵያነታችን ይሄ ነገር ባላቀርበው ደስ ይለኝ ነበር፣ ግን ግዴታ እንያያዝ ነው ፔጁ። ሁላችሁም እንደዚህ አይነት የገጠመው ሰው ሊኖር ስለሚችል የግዴታ መናገር ስላለብኝና እናንተም ደግሞ የምትችሉትን በሕክምና በሳይንስ ላይ ያላችሁ ሰዎች ስለ እንደዚህ ነገር የሚገጠማችሁ ሰዎች ካላችሁ እህታችን እንድረሱላት። ምክንያቱም እኔ it's really shocking, the news is like ትንሽም ያሳፍራል ጋይስ፣ ግን መናገር አለብኝ። ምክንያቱም ሰምታችሁ ፈርዳላችሁ። እንደዛ ምን መሰላችሁ ያለቻችሁ እህታችን ሰላም ጤና ይስጥልኝ የዶክተር ማህሌት ቤተሰቦች እንደምናችሁ። ቪዲዮውን እስከመጨረሻው ይመልከቱት። ወደ ቪዲዮ ፊኒ አያው ፍኖትዬ በጣም በሚያሳዝን ሁኔታ የደረሰብኝን ችግር ልነግርሽ እገደዳለሁ። ወደ እውነታው ስመጣ እኔና ባለቤቴ ከተጋባን ቢያንስ 7 ዓመት ይሆነናል እና በጣም በሚያሳዝን ሁኔታ እኔና ባሌ በምንም አይነት ታሪክ አልጋ ላይ አስቸግሮኝም በድሎኝም አያውቅም ነበር። እኔ ግን እንደው መዝናናቱ ሞር ቢጨምርልኝ ብዬ የሰለጠንኩ መስሎኝ ቫያግራ አስጀመርኩት። ያቺ ክፉ ቀን የተረገመች ትሁን ፍኖትዬ። ቫያግራ ከጀመረበት ቀን አንስቶ እሱን ስናደርግ በጣም ያስጠላኝ ጀመር። ከዛ በኋላ ደግሞ እሱን ሞር እንዲወስድ መገፋፋት ጀመርኩኝ። ባለቤቴ እሱን እየወሰደ ባደረገኝ ቁጥር እኔም በጣም ሞር እየተደሰቱ የመጣው ስለመሰለኝ ቀጠልንበት። ለብዙ ዓመት ስለተጠቀምነው አሁን እሱን ሳያደርግ ማድረግ አይችልም። ስለዚህ እባክሽ ፍኖት እዚህ ጋር ላሉ ወዳጆችሽ እና አዋቂዎች ሼር አድርጊልኝና የሚነግሩኝ ነገር ልጠቀምበት። አሁን በጣም እሱን አድርጎ ባደረግን ቁጥር ማህፀኔ ቆሰለ እና እባክሽን ፍኖት ድረሽልኝ። እኔ ምን ብዬ ነው የቱ ጋር ልድረስ? እኔ እንዴት ብዬ ነው? እኔ በጣም መከራ እኮ ነው በእግዚአብሔር። እኔ ቅርታ አድርጉልኝና መጀመሪያ ባሏ ምንም ነገር አላሳነሰኝም ማለች። እንግዲህ እንደምታዩት ምንም ነገር የበደለኝ ነገር የለም። እንግዲህ ሞር ፈን መስሎኝ ሞር ለመደሰት ብዬ አስጀመርኩት ትላችኋለች እህታችሁ። ስለዚህ እናንተ እዚህ ጋር የምትሏትን ነገር በሏት። እኔ የሕክምና ባለሙያዎች ካላችሁ የምትሏት ነገር ካለ በሏት። በጣም ከባድ ነው እንዴ! ቢቀርስ ባይደረግስ? ቢቀር ቢተኛስ? ዝም ብሎ ተሸፋፍኖ ትራስ ቅፍ አድርጎ ቢተኛስ? ቢቀርስ በሽታ ከመግባት ማህፀኔ ቆሰለ እያለች እኮ ነው እህታችሁ። እና ጋይስ የምትሏትን በሏት። ቫያግራ በጣም እንደዚህ የምትደፋፈሩ ሰዎች ካላችሁ ይሄ ነገር I think it has to be prescribed by the doctor አይደል እንዴ? ዝም ብሎ ኦቨር ዘ ካውንተር የሚገኝ መድኃኒት ነው እንዴ? አላውቅም። ስለዚህ እኔ this one is not a right thing, so y'all need to tell her something else. እናቴ ለጊዜው ቢቀርብሽና እረፍት ብታረጊ ጥሩ ነው። That's what I have to tell you, period. That's what it is. በቃ አለቀ። damn it's really confusing. እኔ ጭንቅላቴ ልጨልል ነው እንዴ? ጉድ በጠራራ ፀሐይ ጉድ። በመጀመሪያ ስለተቀበልሽኝ አመሰግናለሁ። ከባለቤቴ ጋር 13 ዓመት ሆኖናል። እናም 3 ልጆች አሉን። በ14 ዓመቴ ነው ከሱ ጋር የተጋባ ነው። እናም ባለቤቴ ለ1 ዓመት በድብቅ የፍቅር ግንኙነት ከሌላ ሴት ጋር እንዳለው አወቅኩኝ። እናም በዚህ ጉዳይ ተጣላን። እሱም በፍጹም ብሎ ካደ። እኔም እሺ ብዬ አመንኩት። ከዛም ብዙ ሳይቆይ ትዳር እንደመሰረተ አወቅኩ። ከዛ በጣም በኃይለኛ ተጣላን። እሱም ፈርቼሽ ነው አንቺን ላለማጣት ብዬ ነው ያዋሸሁሽ፣ ያገባኋትም አርግዛብኝ ነውና በፍጹም አንቺን ትቼ ከሷ ጋር አልቀርም እያለ መማል ጀመረ። እናም በሽምግልና በቤተሰብ እንደምንም አስታረቁን። እሷ ዘንድ አልደርስም እንደወለደች እፈታታለሁ አለ። አሁንም ውሸት እንደቀጠለ ነው። ትንሽ እንደቆየው እርጉዝ አለመሆኗን አወቅኩ። እኔም እርጉዝ ናት ብለኸኝ ነበር ግን አይደለችም በሚለው በድጋሚ ተጣላ። በአሁኑ ግን አልዋሸሽም ከምሬ ነው ፈትቻታለሁ ብሎ ምሎ እንደምንም አሳምኖኝ እኔም ለልጆቼ ስል ስራም ስለሌለኝ የምተዳደረውን በሱ ስለሆነ ልጆቼንም ከምበትን በማለት በድጋሚ ቅርታ አድርጌለት መኖር ስንጀምር አሁን ደግሞ በድንገት ተነስቶ ስለሷ ማውራት አለብን፣ እሷም በጣም እየጎዳዋት ነው እና ፍቀጂልኝ፣ እንዳንቺ እሷም ሚስቴ ስለሆነች ከዚህ በላይ እሷን መጉዳት በፈጣሪ ያስጠይቀኛል። ስለዚህ ይሄንን እውነታ ተቀበይና እሺ በይ፣ አንቺ ማጣት አልፈልግም፣ ተረጅኝ እያለ ለመነኝ። እኔም በፍጹም እስከዛሬ ድረስ ዋሽተኸኝ በክህደት እንደ ጅል ቆጥረኸኝ ስታጃጅለኝ ቆይተሃል። እኔም አልፈልግም፣ መለያየት ብቻ ነው የምፈልገው አልኩት። እሱም ይሄማ የሚሆን ነገር አይደለም፣ መቀበል አለብሽ፣ መለያየት የሚባል ነገር በፍጹም እንዳታስቢ ብሎኝ እርፍ። እኔም የነካኝን ባላቅም ምንም እንዳልተፈጠረ ዝም ብዬ ቁጭ ብያለሁና አንቺ ምን ትመክሪኛለሽ? እባክሽ የኔም ቤት እኔ ምን መክርሻለሁ እናቴ።
ሆድ ከሀገር ይሰፋል ከተባለ እናንተ ወር ታይቶ ነው እናዬ ጉድ እንዴ ከየትኛው ከተማ የት ሀገር ነሽማ የት ሀገር ሆነሽ ነው ይሄንን ጉደኛ መልእክት የላክሽልኝ እናቴ እንዴ አልገባኝም በመጀመሪያ ደረጃ በትዳር ላይ ትዳር አይደለም በትዳር ላይ መማገጥ ራሱ ያስቀጣ የለ እንዴ what is going on እንዴ it's really confusing እንዴ ጭንቅላቴ ልጨልል ነው እንዴ ምንድነው የእውነቴን ነው እንዴ የልጆቹ እናት ነሽ ስላረገዘችብኝ ነው እብድ ነው ሰውዬው ጤነኛ ነው ምን አምልኮ አለው ምን የሚያመልከው ነገር አለ ምን አይነት ቶክሲክ የሆነ ሰው ነው እወጣለሁ ብለሽ ብታስቢ ምናምን እያለ እንትን የሚል ነገሩ ሲጀመር እሱ እንደዛ ስላለሽ ምናምን አይደለም የተቀመጥሽው አይ ቲንክ ዝም ብዬ ቁጭ ብያለሁ ያልሽው አሁን እንደምረዳው እኔ አም ሶሪ ቱ ሴ ዲስ ባንቺ ጫማ ውስጥ ቆሜ አላየሁትም ግን የሮብ ምንም ነገር ሳትገና በህፃንነትሽ የገባሽበት ትዳር ነው በቃ ይሄን ሰውዬ ነው የምታውቂው the whole life of yours ማለት ነው ይሄን ሰውዬ ነው የምታውቂው ከዛ ከሱ ደግሞ ልጆች አፍርተሻል እና ከሱ ጋር ከሄድሽ ሌላ መንገድ ያለ እንኳን አይመስልም ታውረሻል አንቺ ፍቅር ነው ልል አልችልም ይሄ ደግሞ ይሄ ቅሌታም ጉደኛ አንድ ልብ ይዞ በአንድ ሁለት ሰው ማፍቀር ይችላል ማለት ነው እንደዚህ ያለ ማለት ነው ጋይስ እስቲ እኔ ማላውቀው ነገር ካለ እናንተ እስቲ አስረዱኝ ምን እየተካሄደ ነው what is really going on ምንም የምታውቂው ታሪክ የለም በቃ አንቺ ሁሉ ነገር ገደል ነው አንቺ ያ እሱ ነው ይዞ የሚያራምድሽ እሱ ነው መሪሽ በጣም ከባድ ማለት ምን ብዬ ልናገረው ይሄን አንቺ ምንም ልፈርድብሽ እኮ ያልቻልኩት ሲጀመር በመጀመሪያ ደረጃ በ14 ዓመትሽ ከሱ ጋር ስትጋቢ አንቺ እኮ ለአቅመ ሔዋን ባልደረስሽበት ሰዓት ምንም ነገር በማታውቂበት ሰዓት ነው የተዳርሽው ለቤተሰብም ሊሆን ይችላል ብቻ አላቅም ያላቻ ጋብቻ ምናምን የሚባለው ነገር ራሱ በጣም ከባድ ነው እና አላቅም ከየትኛው ከተማ ከየትኛው ሀገር ከየትኛው ቦታ ላይ የትኛው ማርስ እና የትኛው ፕላኔት ላይ ሆነሽ እንደላክሽልኝ ይሄን ነገር ባላቅም ህግ የለም እውነት አንቺ ይሄን ሰውዬ ለመፍታት ከፈለግሽ ገና መጀመሪያ አርግዛብኝ ነው ሲልሽ ነው ግን ምንም የምታውቂው ነገር ስለሌለ ሁሉ ነገርሽ የተከለለ ስለሆነ ገና ትከራከሪያለሽ ሳታረግዝ ነው እንዲያርግዛብኝ ነው ያልከኝ ፈትቻት እመጣለሁ ሲልሽም you're happy እዛ ጋር ሌላ ህይወት ሩን አድርጎ እንኳን ሲመጣ you're happy ለመቀበል ምክንያቱም አንቺ ትክክለኛ ቦታው ላይ ትክክለኛ ሴት ሆነሽ አይደለም ያገባሽው አንቺ ልጅ ህፃን ልጅ ሆነሽ አኩኩሉ አልነጋም አባሮሽ ሀረነን ሴክ ታግ በምትጫወችበት ጊዜ ላይ ነው ይሄን ሰው የዳሩሽ እንግዲህ እና ስሪሊ አረከን ሾል እኔ ካቅሜ በላይ ነው እዚህ ጋር መታችሁ እህታችሁ ልጇን ያዟት that's all I can say the only thing you know ገና በህፃንነትሽ እሱ ጋር ገባሽ መውለድ ጀመርሽ ኖርሽ በቃ ግዞት ነው ይሄ ግዞት በጣም ነው የሚያመው በጣም ነው ማዝ ነው እጇን የምትይዟት ሰዎች ካላችሁ በስነ ልቦናም ልትረዷት የምትችሉ ሰዎች ካላችሁ የምትመክሯትም ሰዎች ካላችሁ እባካችሁ ኮሜንት ሴክሽን ላይ መጣችሁ አለው በሏት በጣም ነው ማዝ ነው እህቴ I feel so bad it's so pain በቃ ምንም ልል አልችልም ግን ሰውየው በጣም የሚገርም ማን ምንድነው ሰው ነው ጉድ ነው